ለመወያየት አንተዬ ምን ሆኖ ነው ያስወላቶ በቀደም መጥቶ በልጅቱ ላይ እንዲያጮህባት አለች ሞግዚቷ ዝግ ባለ ድምጽ። አባቷ ሲያባረረው ጊዜ ቁጭቱን በሷ ላይ ሊወጣ ነዋ። ባለፈው ሳምንት ጣሊያኖች ሲቀብጡ ለጦር ሰፈር መስሪያ ተዲንሳ ማኑኤል ቤተ ክርስቲያን ክልል ሸምበቆ ሊቆርጡ ሄዱ። አጤ በጉልበቱ ወደዚያ የሚሄዱ መሆኑን ቀደም ብሎ ሰምቶ ነበርና አርበኞቹ ደፈጣ አድርገው እንዲያድሩ አዘዘ። ማለዳ ጣሊያኖች እዚያ ሲሄዱ አርበኞቹ ቶክስ ስለከፈቱባቸው የወደቀው ሬሳ ብዛት አጸደ ቤተ ክርስቲያኑን የጦር ሜዳ አስመስሎት ነበር በማለት ገሰሰ የቁጣው ምክንያት ሊሆን ይችላል ብሎ የገመተውን ገለጸላቸው። ንግግሩን በመቀጠል ዛዲያን ቀናጤ በጉልበቱ አያሌ የጦር መሳሪያ ያስማርክ ጣሊያዩ የጦር መሪ በጭንቀት አመለጠ። በዚህም ጊዜ ታንክና መትረየስ ተጠምዶ ተፊቱ እጅ ይዛል ደርሶ አጤ በጉልበቱ። ሁለቱ ጓደኞች ግን ነቃ ብለው የሰው ኮቴ ያዳምጣሉ። የአባ ኮስተር ሰላዮች ሳይሆኑ አይቀሩም ተብለው በጥርጣሬ እንዳይያዙ በመስጋት መቼ በዚያ በቃና አለና ገሰሰ ንግግሩን ቀጠለ። በዚህ ቁጭት በሶስተኛው ቀን ማለዳ ለምጨን ዋስዳ በሚባል ቀበሌ ኮሎኔል አጎሎኒ አውጉስቶ በተባለው በኮንን የሚታዘዝ ጦር ሁለት መድፍ ጠምዶ በሩብል ላይ እየተረዳ ታባ ኮስተር ጋር ተዋጋ። በውጊያውም የጠላት ጦር የሰቀላ ገብርኤልን ቤተክርስቲያን አቃጠለ አለ። የሻሽ ወርቅ ሞግዚት እግዚኦ ማረነ ክርስቶስ ምኑን ታሰማኛለህ የድሜው ጆርጅስ አለች ፊቷን በሁለት እጆቿ ሸፈና። ቤተ ክርስቲያኑ ሲቃጠል በሐሳቧ ከፊቷ መጥቶ ድቅን ስላለባት ከሁለቱም በላይ ብዙ ሰው አለቀ። በመጨረሻ እኩለ ቀን ሲሆን ነው አሉ ድል ሆኖ በመሸሽ ኮሎኔል ወደ ጦር ሰፈሩ የተመለሰው። በዚያን ወቅትም የአባ ኮስተር በላይ ሲመረቅ ቀሚሱ ለምጨ ላይ ነበር የሆነው ድግሱ ተብሎ ተገጥሟል አለ ገሰሰ። ከሁለቱ ጓደኞች አንዱ ደግሞ ድምፁን የበለጠ ዝቅ አድርጎ ካፒታኑ ደቦኖ ደግሞ የደረሰበትን ውርደት ሰምታችኋል አለ መሳለቂያ መሆኑ እየገረመው። አዎ ሰምቻለሁ አለና ገሰሰ። እሱም አጤ በጉልበቱ ወደ መሸገበት ወደ ዲማ ዘምቶ በተደረገው ውጊያ ድል ሲመታ ሸሽቶ ያመለጠ ወኔ የከዳው የጦር አዛዥ ነው። ሊያመልጥ የቻለውም በዲማ ገዳም ውስጥ ተደብቆ ሲሆን ተተደበቀበት ስፍራ ወጥቶ በአራት ቀን የመሽለክሎክ ጉዞ ነው ደብረ ማርቆስ የገባው። ይህን የሰማ አዝማሪ ታልቸገረ ቀጋ ታልቸገረ ዱር ተበስኪያን ገባ አጣኝ መስል ብሎ ዘፍኖበታል ካለ በኋላ ወደ የሻሽ ወርቅ ጠጋ ብሎ አይዞሽ አባትሽ ወንዶች ወንድ ነው አላት በመኩራራት። እስካሁን ጸጥ ብሎ ሲያዳምጥ የነበረው ሌላው ጓደኛቸው በሰኔ ወር ደግሞ አጤ በጉልበቱ ወደ ደብረ ማርቆስ ልዘምት ነውና ክተት ብሎ አወጃሉ። ጦሩ ሲከት ወደ ደብረ ማርቆስ ያመራ አስመስሎ ሌሊቱን አባይን ተሻግሮ ጫቃታ ገባሉ። ሲነጋጋም አርበኞቹ ከደጋው ሲደርሱ ከጣሊያን ሹም ጋር ያጌሊያ ውጊያ ገጠመ። ባንዳው ሲሸነፍ ሸሽቶ አመለጠ አለ። ሁሉም አሰብስፈው እንደሚጠብቁት ከተመለከተ በኋላ ደግሞ ከተማውን ተያዙ በኋላ አርበኞቹ ሽቅብ ወጥተው ወግዴ ላይ በሚገኘው የጠላት ምሽግ ላይ አደጋ ጥለው ያልተተኮሰባቸው አዳዲስ አልቤንና ምንሽር ጠመንጃዎች ወሰዱ። ሽፈራው ነው አሉ 5 ምንሽር ያገኘውና የደስደስ አንዱን ሰማይ የተኮሰ ተምሽጉ ይወጣው። በአገሩም ላይ አጤ በጉልበቱ ሹብሽር አድርጎበት ወደ ብቸና ተመለሰ ብሎ ንግግሩን ገታ አደረገና
ሊናገር ያሰበው እንዳልጨረሰ ግን ሁኔታው ይገልጻል። አጤ በጉልበቱ ታንድ ግዛት ጣሊያኖችን ለማባረር ሲሄድ የጠላት ጦር ቀደም ብሎ በእርሱ ቁጥጥር ስር የነበረውን ግዛት መልሶ ለመያዝ ጥረት በማድረግ ላይ መሆኑንና የዚህ አይነት ሁኔታ በበረንታም መጀመሩን የሚገልጽ ደብዳቤ እንደደረሰው ወደ ስፍራው በፍጥነት ጦር ልኮ ባንዶቹን ከበረንታ እስከ ደብረ ማርቆስ አባረራቸው። በዚህ ምክንያት አጭር ነው ቀጭን ነው ብሎ ወንድን አይንቁም፣ አባ ኮስትር ወንዱ ያሸናል በቁም ተብሎ ተገጠመ። እንዳለ ሳቃቸውን ለቀቁት። ገሰሰም እየሳቀ በውጊያው ጊዜ ጥቂት ቤቶች ሲቃጠሉ የተመለከተ አንድ ጣሊያን ኦ ሮማ ተቃጠለች እያለ ሲሸሽ አይቼ ግርም ብሎኛል አለ። ጓደኛውም